ናት ወይስ ሌላ ሰው ናት? እሷ ነች። አንተ ትጀምራለህ ወይስ እኔ ላናግራችሁ? አረ እኔ በስካቦኛ በሸገር ቋንቋ እንዴ ልሂድባት። መጀመሪያ አጠገብ ላጠገብ አታስቀምጡን። እሺ አራርቃቸዋለሁ በስካቦኛ እንዲህ ላርገውና ላራርቀው ጉዳዩ እንደዚህ ከላይና ላይ ወይኔ በላቸው ወይ ጉድ። ቆይ ላስተካክለው ቤተሰብ ቆይ ላስተካክለው። ቆይ እናወራለን። አታወዛግብኛ። አይ ለጨዋታ ስለማከብር እኔ ምንም ማለት ነው። አርፈህ ቁጭ ትላታለህ። መስፈርት ግን አለኝ። ችግር ይኸው እስቲ አሁን ምንም መሆን አልቻለም። አየህ ከጎንሽ ሆናችሁ ምንም ሊሆን አልቻለም። የሚቀየር አይደለም። በመጀመሪያ ሙኒትሻ በእውነት ሳላቅሽ ስልሽ ተነጋግረን አናውቅም። ማቅሽ ሚዲያ ላይ ነው አንዴ ሚዲያ ላይ አወራን ምናምን ነገር። ከዛ በኋላ ግን ባለው ነገር ትንሽ ተሃሃድን። ይሄ ሰርጀሪ የሚባለው ሙድ ይዘናል። ከዛ ውጭ ግን በመጥፎም በጥሩ የምንነሳሳ ሰዎች አይደለንም። በመሀል ግን ጸብ ተጀመረ ከሱ ጋር እና ያለፈው ኮምፕሊትሊ አልፏል። አሁን ለምን እንዲህ አልሽው ለምን እንዲህ አልከው የሚባለው ጣጣ ላይ አንገባ። ፕሊዝ አንገባ። እንዲህ ብለሻል፣ እንዲህ ብለሃል፣ እንዲህ ብለሻል፣ እንዲህ ብለሃል የሚባለው የትም አያደርስ። አንቺንም ውስጥሽንም ባየሁት ነገር ስለማቅ እንደዛ አይነት ጭካኔም ፍላጎትም እንደሌለሽ 100% አውቃለሁ። እሱም እንደዛ አይነት ሰው አይደለም። ትተዋወቃላችሁ እግዚአብሔር በሚያውቅ። ስለዚህ ያለፈው በቃ ለማስተማሪያ ለሌሎችም ሲባል የአንቺ ጉዳይና የሱ ጉዳይ መዘጋት አለበት። ውስጥሽ እሺ እንደማይል ታውቂያለሽ። አታረጊው እንደ ጓገጭት ያለሽ እሱም እንደዛ። ስለዚህ ያለው ስድድብ አይኑ ከአንቺ የበለጠ እኔ ተሰድብ ያለው በጆከር እውነት እንነጋገር። ግን ለፖለቲካ ተብሎ የተደረገ እንጂ የኔ በፊትም አክባሪ የነበረ ሰው ነው ፈጣሪ በሚያውቀው። ስለዚህ አሁንም ምንድነው የምታደርጉልኝ? ፕሊዝ ፕሊዝ ፕሊዝ። አንቺንም እንግዲህ ሶሻል ሚዲያ ላይ ብዙ የሚወድሽ የሚያከብርሽ ሰው አለ። እሱንም እንደዛ። ስለዚህ ያለፈው አልፏል። የሆነ ነገር ተባብላቸዋል፣ አልፏል። ከዚህ በኋላ ግን በዛ ነገር ላትመለሱ ፕሊዝ። በቃ በቃ ተባብላችሁ ነገሩን ቋጮልኝ። ይሄንን ነው የምለው። መኩሻ የምትጨምረው ነገር ካለ እዚህ ላይ የሆነ ነገር አይ ድፍንፍንም አድርገነው አንሄድም። ምንድነው የምናደርገው? ጆካ አስቀይማኛለች የምትለውን ነገር ትናገራለህ። ላስቀየመች ጥፋት ላለባት ነገር ይቅርታ ትላለች። ሙኒትም ጆካ አስቀየመኝ ያልሽውን ነገር ትናገራለሽ፣ ይቅርታ ትባባላላችሁ። ሳትነጋገሩ በዛ ላይ ይቅርታ ሳትባባሉ የሚደፈን ነገር መልሶ ሊያመረከት ስለሚችል ከልብ ይቅር እንድትባባሉ እና ወንድማማቾች ናችሁ። እኔ እኮ ሙሉውን ሰምተነዋል ብዬ ነው መኩሻዬ። አይ ሶሻል ሚዲያ ላይ ጥቅብ አድርገው ሳምንት ሙሉ ጋብዘው ነው ይቅርታ እንዲባባል የቀረ አለ። እሺ ካልከሽ እነሱ በቃ ውስጣቸው ሆዳችን እስኪነፋ ለጥጠውታል። ሆዳቸው ችግር የለውም ትንሽ ይጨመር። እሺ ለባሉ ድምቅ አውራና ከዛ ይቅርታ ቢባባሉ ያምራል። ታፕታፕ ኮፒ ሊንክ እያደረጋችሁ ፕሊዝ ማይጀምር ራሳችሁ ፈቀዱና አንዳችሁ ጀምሩ። ሀገራችን የኔ ሀገር ሌዲስ ፈርስት ይላል። ስለዚህ እኛ በሴቶች ነው የምንጀምረው ምንም ቢሆን እንደዛ ነው የማውቀው። ሙኒት ቀጥይ እንግዲህ። እሺ ዮኒ ኢንሻአላህ ምንም አይነት ስድብ እና ትርፍ ንግግር የሌለበት ቢሆን ቁም ነገር ሲሪየስ ተደርጎ ቢሆን ደስ ይለኛል። ምክንያቱም ምናችንን እንደነካ እኔም አውቀዋለሁ እሱም ያውቀዋል። ምናልባት ለሌላው እዚህ ጋር እንደ ቀልድ ነው እየተወራ ያለው። እኔም እሸነፋለሁ አልለውም፣ እሱም ተሸንፊያለሁ አይልም። ግን ምን ድረስ እንደተደራረስን እሱም ያውቀዋል፣ እኔም አውቀዋለሁ የየራሳችንን ጉዳት። እኔ ከጆከር ጋር የግል ጠብ ነው ያለኝ፣ የግል ጠብ። ሆን ብዬ እሱን የሚያውቀው ሰው አጠገብ በምን ሰበብ እንደሆነ እዚህ ጋር መጥቀሱ አስፈላጊ አይደለም። ከዚህ በፊት ግን በውስጥ ነግሬዋለሁ ይመስለኛል። መኩም ነበረ ኦኬ ተናገራለሁ። በዛ ሰበብ እንዲህ ስትል እሱን ሄዶ እንደሚነግረው እማቀው ሰው ጋር ተጠንቀቅ በሉት።
ከኔ ጋር እንዲህ አይነት ሰፋጣ ያቁም። ያ እንደሚነገረው እኮ አውቃለሁ። በህግም ብሄድ በስድብም ብሄድ ወይም በሌላ መንገድም ብሄድ እኔና እሱ መሀል ባለው ጉዳይ እንጂ እኔን በተናገረኝ ወይም እኔን በሚለው ነገር እንጂ ብሔርተኛ ስለሆነ አማራ ስለሆነ ይሄን ስለሆነ ያን ስለሆነ የሚል ነገር የለም። ማንም እዚህ ጋር መጥተው ጀግና ነህ፣ ቀይ መስመራችን፣ አረንጓዴ ቢጫ መስመራችን ከሚሉት በፊት ጆከር የእውነት ችግር ገጠመው ቢባል ከኔ ቀድሞ ማንም አይደርስለትም። በእርግጠኛነት በ4 ነጥብ እነግርሃለሁ። በሚፈለገው መንገድ ግን መቼ መሰለህ ያ ሁሉ ስንነጋገር አይደለም እናቴን የተናገረለት ልጆቼንም እኮ ከፌስቡክ ላይ ነው አምጥቶ እዚህ ጋር ያሳየው። ቢያሳይም ቆሻሻ ቦታ ላይ ቆሻሻ ንግግሮች ላይ መጠራታቸው ያሳዝነኛል። ከምንም በላይ ደግሞ ጨካኝ መሆኑን ያኔ ምን ያህል ለኔ አልተሳደብኩኝም። አልተሳደበችም። ከቆሻሻ ቦታ ላይ አላገኛቸውም። ልጆቼን ፌስቡክ ላይ ነበሩ። ከዛ ላይ ነው ያመጣቸው። ቆሻሻ ንግግር ያለበት እየተነጋገር ነው ያለነው ነገር ቆሻሻ ንግግር ነው። መልካም ነገር ስለ መጽሐፍ ቅዱስ ወይ ስለ ቁርአን እያወራን አይደለም። የኔ ልጆች አምጥቶ ሲያሳይ ራሴ የለጠፍኩትን ፎቶ ግን እዛ ጋር ገብቶ ሲመርጥ ፌስቡኩ ላይ እነዚህ አንተ ያወጣቸው ልጆች ፕሪተርም ልጆች ናቸው። ፕሪተርም ልጆች እላያቸው ላይ መርፌ ተሰካክቶ በምን አይነት ሁኔታ እንደነበሩ በሚያሳዝን ሁኔታ አለ። የእናት የአባቴን ፎቶም ሲያመጣ የ40ቸው የ80ቸው ምናቸው እዛ ጋር አለ። እንዴት አስቻለው? በቃ ምን ያህል ምን ለኔ እንዳለው ያወቅኩት ሰዓት ነው። ገባ? ከዛም አልፎ ሲሰድባቸው እኔ የራሴ ሰበብ አለኝ ስለ እናቴ። እንደገና ይሄን ሲጨምርልኝ ምን ያህል ጥላቸው ምን ያህል ምን ድረስ እንደደረሰ ይገባኛል። ያኔ አዎ መክሰስ አለብኝ፣ ሀቄን አስመልሳለሁ። ልጆቼ መታየት የማይገባቸው ቦታ መታየት የለባቸውም። እናቴ ደግሞ በእንደዚህ አይነት ቦታ መሰደብ አይደለም ስሟ መጠራት የለበትም። ገባ? እሱ ነገሮችን በጣም እንደ ቀልድ ነው የሚያያቸው። ደጋግሞ ሲል የሰማሁት አንድ ነገር ምን አለ፣ የእናንተ የስም ጉዳይ ነው፣ የእኔ ግን የነፍስ ጉዳይ ነው ይላል። የስም ጉዳይ ማለት ከስም በላይ ምን አለ በህይወት እያለን? ከስም በላይ ምንም የለም። የሆነ አንተ ስለሰደብከኝ በሆነ ሰበብ የግድ ጆከር እና መኩ መጥተው እኔን መስደብ የለባቸውም። አንተ ሰበብ ሊኖርህ ይችላል አይደለ እንዴ? ሰው ሌባ ስላለሽ ሌባ አልኩሽ። ከማንም በላይ ደግሞ ጠይቆኝ ሊረዳ እንዴ እኔና ጆከር በውስጥ እናወራ ነበር አይደለ እንዴ? የሆነ ነገር ሲኖር ጠይቆኝ ሊረዳ ይችላል። ኢቨን ይሄን አለች ሲሉት መጥቶ ሙና እንዲህ ብለሻል እንዲያርገሻል ቢለኝ ከማንም በላይ ያስረዳዋለሁ። ከዛም አልፎ ደግሞ ያለውን ሰው ፊት ለፊቱ አቀርብለታለሁ። ውሸት ይሁን እውነት ይሁን እኔ ዮኒ ባለፈውም ነግሬሃለሁ። በጣም ራሴን ስሸነግለው የነበረው በመሀላችን ሰው የሚያወራው ወሬ አለ። ሰው የሆነ ነገር እያለው ነው እንጂ እኔ እና እሱን ለዚህ የሚያዳርስ ምንም አይነት ነገር የለም በመሀላችን። ወይም ደግሞ ያለ ጥፋቴ እኔንም ሆነ ሳራ ዳጣ ነፍሷ እስኪወጣ ነው የምትወደው። ነፍሷ እስኪወጣ ተናግራ አትጠግብም ስለሱ። ሰው እንኳን ስለሱ መተንፈስ አይችልም አጠገቧ። ዮኒ ስለ ራሳችን ነው የምናወራው ስለሌላ ሰው? አያገባትም፣ ስለሌላ ሰው አያገባትም። እኔ መሀል መግባት ቆይ ዝም በላል። አዳምጥ እስኪ እኔ መቼም ሚዩት አድርግና አዳም ፕሊዝ። ታንክ አንተ አዲስ ነገር ጠብቄ አይደለም ግን የጠሩኝን ሰዎች ስለማከብር ነው የመጣሁት። እና የሆነ ክፉ ማታስነካውን እሷን እኔን የራሱ ሰዎች ነን። ብናጠፋ ቢናገረን እንደምንሰማ ያውቃል። ከምገምተው በላይ ስር ሰዶ ገብቶ እንዲህ ብላችሁ እከሌን የሀገር ተበዳይ ሆነን እኔ እና እሷ በዳይ አድርጎ ፊት ለፊት ሲያመጣን በጣም ነው የሚገርመኝ። በጣም በንዴት አይደለም የማዋራ። ይቅርታ የሚለው ሞኒትሻ አሁን ይቅርታ የሚልበትን ነገር ይሄ ነገር ነው በይኝና እሱ ይቅርታ የምትይበትን ነገር ይሄ ነው ይባልና
በሱ ነገር ይቅር ተባብላችሁ ብታልፉት ነው እኔ ብዬ የማስበው። ገባሽ? ይሄን ማለቱ ከፍቶኛል። በዛ ነገር ላይ ይቅርታ መጠየቅ አለበት። እሱም ደግሞ በዚህ ነገር ላይ ይቅርታ መጠየቅ አለባት ብላችሁ ከተማመናችሁ በሱ ይቅርታ ተባብላችሁ ብትዘጉልኝ ነው ደስ የሚለኝ። ገብቶሻል? ወደ ሌላ እንዲሄድ ስላልፈለግኩ ነው። ማግኘት ምን አለ መሰለህ፣ ለማስታረቅ እየፈለግን መኩሻ እሷ ተንፍሳለች፣ እሱም አንዴ ተንፍስን ይተነፍሳል። ግን ይሄን ማለት አለባት። ገባ? ያንን ካወቀ እሱ ለካ ይሄን ነው ያልኳት፣ በዛ ነው የተቀየመችኝ እንዲል እሱም ደግሞ እንደዛው ካደረገ ገባ ነገሩ ቀላል ይሆንና ቶሎ ይታረቃል። አለበለዛ እሱም የሆነ ነገር ይላል፣ ከዛ እሷም ትመልሳለች፣ ከዛ እሱም ይመልሳል እያለ ቀኑን ሙሉ ነው የምንውለው። ስለዚህ በዚህ ነው የተቀየምኩት፣ በዚህ ነው የተቀየምኩት። እሷም ካለ በቃ አለቀ ነገሩ። በቃ ይሄ ነው በቃ ይቅርታ አለቀ እኮ። ያን እንዲሆን የፈለግኩት የተሰማት ነገር አለ አውቃለሁ። እሱም የተሰማው ነገር አለ። ያ የተሰማቸው ነገርን ላይ ፎከስ ካደረጉ መፍትሄ አለው። መፍትሄው ደግሞ ይቅርታ ነው። እሱ ላይ እንዲያደርጉ ብዬ ነው። ሞኔቲሻ ያጠራ አድርገሽ እሱን ቀጥይልኝ። ያ ቦታ የተሰማሽ ጥፋተኛ ሳልሆን ጥፋተኛ ያደረገበትን ቦታ ያውቃል። ሌሎች የሚመለከታቸውን ጉዳይ እንዳለ እኔ ላይ ዘብዝፎታል። ለምሳሌ እሱ ልቦናው ያውቀዋል። ከዛም ውጭ የተሳደባቸው ስድቦች ሰማ። ጆከር ቀጥል። እሺ፣ አመሰግናለሁ እድሉን ስለሰጣችሁኝ። መልካም። እኔ ለእናንተ ክብር ስልም እናንተን በማክበር ነው፣ መጋፋትን ስለማለት እኔ ብዙ ሰው ጋር ተጣልቻለሁ፣ ተነጋግሬያለሁ። መስመር ግን የራሴ ቀይ መስመር የምላቸው ነገሮች አሉ። በቃ የማይነኩ ነገሮች። እኔ ከማህበረሰብ በላይ አይደለሁም። አንድ ሰፊ ማህበረሰብ እዚህ ጋር ዮኒ 10,000 ሰው ነው ያለው። አለባብሰን የምናልፈው ነገር አይደለም። ይሄ አግባብ አይደለም፣ ይሄ አግባብ ነው የሚባለውን ነገር ራሳችሁ ግልጽ ማድረግ የእናንተ ነው። 13,000 ሰው እኔ ግለሰብ ነኝ። በመጀመሪያ ደረጃ ስለ እኔና ስለ እሷ እንጂ የምናወራ ስለሌላ ሰው የማንም ሰው መጠቀስ የለበትም። እኔና ሰው ያጋጨን ነገር ምንድን ነው? ቁጭ ብለው እኔ በሴት ጸብ አያገባኝም፣ በማንም ጸብ አያገባኝም። በሴት ጸብ ይሄ ነው ብዬ የምገባበትም ነገር የለም። እኔና እሷ እንደዋወላል፣ እናወራል። በተለያዩ 2-3 ስራዎች ላይ ተገናኝተናል። ሰውም ለማስታረቅ ይሁን በተለያየ ነገር ተገናኝተናል። አሲዛለሁ የሚባለው ነገር በእርግጥ ስራዋ ነው። ስራ ተሰጥቷት ነው፣ ከመንግስት የተሰጣ ስራ ነው። እሱ ስራዋ ስለሆነ እኔ በዚህ ቅሬታ የለኝም። ማጽዳት ያለባትን ነገር ግዴታዋ፣ የተሰጣት ስልጣንና የተሰጠህን ግዴታ መወጣት ግዴታ ነው። እዛ ጋር እጅ ላይ መግባት የኔ ንፍጣምነት ነው። ሊሆንም አይችልም፣ ማንም ሊነካኝም አይችልም። ልጆች ብላለች፣ ፌስቡክ ላይ ነው የለጠፍሽው። ፌስቡክ ላይ ስለጥፊው እኔ የልጆችሽን ፎቶ አምጥተን ያሳየ ነው። ብልጽግናነትሽን ከአብይ አህመድ ጋር የመልካም ስራ ብለሽ የለጠፍሽውን ራስ አምጥቶ ያችን የጻፍሻትን ለማሳየት አሳይቷል። ከዛ ውጭ እላፊ ነገር ልጆችሽ ላይ የተሰደበም የተባለም ነገር የለም። የአባቴን የእናቴን ምናምን ፎቶ አልሽ፣ እኔ አላመጣሁም። በ24 ሰዓትም ውስጥ አልሽ፣ በ88 ሰዓት አልሽ፣ በ78 ሰዓት አልሽ አለው። እኔ ምድር ላይ ነኝ። ሲሆን ስታደርጊው እኔም ማድረግ ያለብኝን ነገር አደርጋለሁ ብያለሁ። ከዛ ውጭ ትልቁ ነገር ምንድን ነው? ማህበረሰብ እንደ ማህበረሰብ ትልቅ ማህበረሰብን ሌላ ማህበረሰብን አንተ ስለምትወድ አንተ የምትቆምለት ዓላማ ከዛ ጎን ያለው ማህበረሰብ ሌላ ማህበረሰብ ዝቅ አድርገህ ያኛው ማህበረሰብ ከፍ ማድረግ የሚሰጥህን ነገር ከፍ ሊያደርግ ዝቅ ሊያደርግልህ ይችላል። እኛ ዛሬ የምንሳደደውም ምድርም ላይ የሚሞተውም ወገናችን ደም እንባ እያለቀሰ ዛሬ በድሮን ታውቃለህ፣ አማራ ላይ ያለውን ስቃይና መከራ እሷ 13,000 ሰው ይዛ የአማራ ገጽታው እርስ በርስ መገዳደል፣ የአማራ ገጽታው እርስ በርስ መዋጋት፣ መተራረን ነው።
ይህንን እንደ ቀልድ ካያችሁት እኔ ወጥቼ ሄዳለሁ። በመጀመሪያ ደረጃ እኔ ከማህበረሰብ በላይ አይደለሁም። ካሜራዋን ከፍታ ያንን ያጣጣለችው ማህበረሰብና ጉራጌም የራሱ እንትን አለው፣ ኦሮሞም የራሱ እንትን አለው። አማራም ሰፊ ማህበረሰብ ለማንም ለጋስና ለማንም ክፉ አይደለም፣ ለጥላቱ ራሱ ክፉ አይደለም። ቲክታክ ላይ ያላችሁት አማራዎች ብትል አይ ይሄን ልለ ብትል አሁን ያልሰማም በተደጋጋሚ ሪከርዱ መመለስ ይችላል። ፔጅም ላይ አስቀምጨዋለሁ። የአማራው ገጽታ እርስ በርስ መገዳደልና መተራረር ነው። እዚህ ሚዲያ ላይ ያላችሁ አማራዎች እኮ እርስ በርሳችሁ ነው የምትጣሉ። እርስ በርሳችሁ ነው ሚዲያ ላይ እንኳ አትስማሙ። ሚዲያ ላይ ያላችሁ ብላ ብጠራ ችግር። የአማራው ገጽታ ማለት ግን 14 ሺህ ሰው ይዛ ጉራጌንና ኦሮሞን ሂዱ ያቸው አጅማን ላይ ከሌ ላይ ሌላው ማህበረሰብ እርስ በርሱ እኮ ሲተራረድ እናውቃለን። አማራ ዛሬ ወንድሞቻችን ምሁሮቻችን እስር ቤት የገቡ ዛሬ ወንድሞቻችን ጫካ የገቡ ለነጻነት እህቱ ስትታረድበት እናቱ ስትደፈር እፊቱ ህፃን ልጅ ሲታረድ በድሮን ሲጨፈጨፍ ሲገፋ ከነበረው ንብረት ላይ ሲፈናቀል ዛሬ ትልልቅ ወንድሞቻችን በየሀገሩ ላይ ተሳደ ያለ ከኔ ጀምሮ ተሳደን ያለ በማንነታችን ነው። እሷም ዛሬ ትኩረት አድርጋ በምንድን ነው የምፈለግበት ምክንያት በማንነታችን ነው። ስለዚህ ይህን ሰፊ ማህበረሰብ መጀመሪያ ቁማ ይቅርታ አስጠይቅልኝ። ከዛ በተረፈ ለሌላ ሰው ብለ ጥሪ የህሜት ነገር እንደዚህ ያላወራው ነው ያላችሁትን ያደረጋችሁትን ነገር መዘራዘር ካለብን በደንብ እንዘራዘራለን። መነጋገር ካለብን በደንብ እንነጋገራለን። አንድ እኔ ጆከር ውሸት የሚባል ለአንቺ እኔ ምንም አይነት ጥላቻ የለኝም። አሲዘዋለሁ ብለሽ ስትፎክሪ ከ2 ወር በፊት ደውዬልሻለሁ በተደጋጋሚ በስልክሽ ላይ አውርተንበታል። ይሄንን በግሩፕም እነሴዶ ረባቦ ማገናኝተውን አውርተንበት ተመልሰሽ መጥተሽ ዘራፍ ብለሽ ስድብ የጀመርሽው አንቺ። ከዛ በኋላ እኔ አንቺን ስምም አንስቻለሁ። እኔ ከብዙ ሰው ጋር አነጋገራለሁ ከብዙ ሰው። አዎ ዱባይ ነው የምኖረው፣ አሁንም ዱባይ ነው ያለሁት። ማንም ለሚያስይዘኝ ሰው አለሁኝ። ከሌላ ሰው ሌላ ሰው ለማዳን ምናምን ኖ መዘርዘር የፈለግሽውን ነገር መዘርዘር ትችያለሽ። ማውራት የፈለግሽውን ነገር ታወሪያለሽ፣ መልስ እሰጥሻለሁ። እናድራለን እንውላለን። አንዱ ውሸትን ያልጨምርም። አሁንም አስይዘዋለሁ፣ በእኔ በኩል ላለ ነገር አስይዘዋለሁ። ዘራፍ አካኪ ዘራፍ ለምትይው ነገር ስራሽ ነው፣ ስራ ተሰጥቶሽ ነው። ኤምባሲ ድረስ ደህንነት ቢሮ ሁሉ ተሰብስበሽ ስራ እንዳለሽ ሁሉ ነገር ተነግሮልሻል። አውቃለሁ ያም ስራ እንዳለሽ። ያ ስራሽ ስለሆነ እኔ ቅሬታም ይቅርታም እንድጠይቅኝ አልፈልግም። ግን አሁን ወጥታ ለተናገረችው ያንን ሰፊ ማህበረሰብ ላቆሸሸችው ዛሬ እየሞተና እየተገደለ እየተፈናቀለ ላለ ማህበረሰብ በዚህ ልክ 14 ሺህ ሰው ይዛ ላቆሸሸችው ማህበረሰብ ትውጣና ይቅርታ ትጠይቅ። በልጅ ዙሪያ ተናግሬያለሁ። ልጅ እኔ አላመጣሁም። ብልጽግና ራስሽ ፌስቡክ ላይ የለጠፍሽውን እንጂ ከውስጥ ፈልፍለን አይደለም ያመጣ። ፌስቡክ ላይ ያለውን አመጡት። ብልጽግና እንደሆንሽ የጻፍሽበትን የአብይ አህመድን ፎቶ ለጥፈሽ የሰራሽውን አምጥቶ ለጥፎ አሳየ። ከዛ ውጭ ስድብ እንኳ ቃል ላፊ አልተናገርም ልጁ። በቃ ዝጋው፣ አይተነዋል፣ ዝጋው አልኩት፣ ዘጋ። ከዛ አባትሽን የእናቴን ፎቶ አምጥቶ ምናምን ርካሽ ቦታ ምናምን ሌባ ብለውኛል አለሽ። ራስሽ አመንሽበት እኮ ነው። ወደ 100 ምናምን ሰው አለ። አንቺ ራስሽ አመንሽበት። ማንም የሚልሽ አዎ ሌባ ብዬ መነሻው ሳራ ለሀበሻ ቤት ቁጭ ብለሽ ራስህን ታውቃለህ ማለት በውስጥ ለሰው ሁሉ የምትነዥውን ነገር 28 ሺህ ሰው ራስህን ማን እንደሆንክ ታውቃለህ፣ አንገቴን ይዤ አስገባሃለሁ አልሽ። እኔ ሞኝ አይደለሁም፣ በደንብ አውቃለሁ። መጥቼ እዚህ የሆነ ቤት ነው ሌባ ብዬሻለሁ። ራስሽ ታምኔበታለሽ። አሁንም 100 ምናምን ሰው አለ። ሐሰት አይደለም ይሄ ትክክለኛ ተግባርሽና አንቺን የሚገልጽ ነገር እንጂ የተናገርኩት ህሜትም አይደለም። ግን እኔ አሁን የምፈልገው ይሆን ይሄን ለማለት ፈልጋ ነው፣ ይሄን ለማለት ፈልጋ ነው ሳትሉ 14 ሺህ ሰው ይዛ ማህበረሰብን እንደ ማህበረሰብ እርስ በርሱ ነው የሚተራረደው የአማራ ገጽታው ብላ ነው የተናገረችው። አላልኩም ካለ ቃል በቃል አመጣዋለሁ። አሁን
ይሄንን ወጥታ ይቅርታ ትጠይቅ። በሌላ ጉዳይ ልጨርስ። በሌላ ጉዳይ እኔ ስታወራ ዝም ብያለሁ። በሌላ ጉዳይ በማስያዝ በምናምን ለሚባለው ነገር ስራ ተሰጥቷታል። ከኤምባሲ ከደህንነቶች ጋር ነው የምትሰራ። ከመንግስቷ ጎን ሆና ነው የምትሰራ። ማጽዳት ያለባትን ማጽዳት ግዴታዋ ነው። በዚህ እኔ ይቅርታ ጠይቅኝ አትጠይቅኝ እምል ሰው አይደለሁም። አሁንም እንዳትተወኝ ነው የምለምናት። 4 ነጥብ ግን የማህበረሰቡን ጉዳይ ይቅርታ አስጠይቅልኝ። እስቲ እኔ እዚህ ላይ ማኛው ልናገርበት። ምክንያቱም ወደ ምንም እንዳታለባብሱት የአማራ ገጽታው ነው ያለችው። ሚዲያ ላይ ያላችሁ እንኳ አይደለም ያለችው። መኩ ይህንን ካለባበሳችሁት እኔ እወጣለሁ። አይደለም በእንደዛ እኮ አይደለም። ቆይ ጆካ፣ እኔ አንድ ጥያቄ ልጠይቅ። አማራ ነች አይደል? ሰው ታምናለህ አማራ መሆኑን? አላውቅም። እኔ አማራ ነሽ ኦሮሞ ነሽ በተደጋጋሚ እኔ እና እሷ አውርተናል። ራሷ መጠየቅ ትችላለች። አድምጠኝ። እኔ ማምታታት መዋሸትም አልፈልግም። ፖለቲካ እንዳይሆን ነው። አሁን ፖለቲካ አይደለም ራሷ ያተናገረችውን እንጂ እኔ እንደ ግለሰብ ነው የተጣላ ነው። እንደ ግለሰብ ነው መኩ። እኔ እናንተ ከምንመላለስ የጠየቀኝ ጥያቄ ልመልስልህ። እኔ ብሔርሽን አላውቅም። ስለ ብሔሯ አማራ ነሽ እንደዚህ ነሽ ብዬ ጠይቂያትም አላውቅም። የሚያገናኘን የእሷ ጉዳይ ሌላ ጉዳይ ስለሆነ ሀሳቡ ላይ መኩ ስላለ ጆካ አንዴ መኩን እንስማው። ገብቶሃል? አንተንም ሰማን። ገባኝ። ከአንዴ ስማና ሰማን እኮ አንተ የምትለውን በደንብ ሰማን። ምን ማድረግ እንዳለብህ ይቅርታ ማን እንደምትጠይቅ ጠየቀን እኮ። ስለዚህ በዚህ ጉዳይ ላይ መኩም ለማስታረቅ የሚያደርገው ነገር ነው። ስለዚህ ከሰማው አንጻር ተነስቶ እሷ መጠየቅ ያለበት ጥያቄ ካለ ይጠይቃል። ገብቶሃል? ጠይቋት የምትለውን ነገር ታስረዳው። አንዴ እንስማው። ገብቶሃል? በቃ ሰማን። መጠየቅ ፈልገሃል። አንተ ያልከውን ነገር ሰምተናል። በምን ጉዳይ ላይ ይቅርታ መጠየቅ እንዳለባት ነግረናል። መኩ ግን የሚለው ሀሳብ ስላለው በዛ ጉዳይ ላይ አስታራቂ ስለሆነ መጠየቅ አለበት። ለዛ መኩም እስቲ ሙኒትን ጠይቃለሁ ምትል እንግዲህ ያው ጆካ አማራ መሆኗን አላወቅም። ለመሰለን የሁለታችሁ ጸብ ህብረተሰብ ጋር ሲገባ ከባድ ነው። እስቲ ቆይ አንዴ ብቻ ነኝ አይደለሁም ብቻ በይኝ። እኔስ አማራ እንደሆንሽ ነው የተናገርሽው የሰማሁትም። እችን ብቻ ንገሪኝና ሀሳቤን ልግለጽ። አማራ ጆካ ወንድማችን፣ እች ልጅ አሁን ዛሬ ስለዚህ አማራ ወንድሞቿን የፈለገችውን ብትል በዛ መልኩ ዛሬ እኮ ብጽና የሆን እንደዚህ እንዳትል። እኔ አማራ ትሆንም ብሔሯን አልጠየኩም። ለተናገረችው የተናገረችው ነገርማ አማሮች እኛ አማራ ብላ ነው። አማራ ስለሆንኩ አማራ ነኝ መስደብ አለብኝ፣ አማራ መስደብ አለብኝ የሚባለው እኔ ልመልስ እኛ ስለሆነን እየተወቃቀስን ያለ ነው። በቃ መኩ እነሱ ይመላለሱ። አንዴ ይተዋወቃሉ። የራሱን ግምት ይሰጥ። እኔ ግን የምናገረውን እናገራለሁ። እናገራለሽ። ቆይ ሙኒት በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚዩት የምትፈልግ ይኸውላችሁ እኔ አንድ ረገልኝ ዛሬ ሙኒት ዱባይ ሆነች እንጂ ሙኒት ወለጋ ብትሆን በአማራነቷ ትሞት ነው። ምንም አዲስ ነገር የለም። ጆካ ዛሬ እዚህ ሆነ እንጂ ወይ ወለጋ ወይ አርሲ ላይ ቢሆን ኖሮ ሞቶ ሊሆን ይችላል። ሁላችንም አማራ ነን። ግን ነገሮች አንዳንዴ ስትናደድ የሚታይ ገጽታ አለ። ይሄ ነገር ከውስጥ አንዳንድ ሰው ትዕግስት ኖሮት ሊያሳልፈው ይችላል። አንዳንድ ሰው ደግሞ ትዕግስት ኖሮ ሳይኖረው ቀርቶ በንዴት የሆነ ነገር ሊናገር ይችላል። ጆካ ይሄንን አሁን እኔ ለምሳሌ በፖለቲካ ምክንያት በጣም ብዙ ሰው ጭራሽ አማራነቴን እንኳን ለመንጠቅ ተሞክሯል። ለምሳሌ ያ ሲሆን በቃ ራሴን አልሰድብም ብዬ አፌን ዘግቼ ተቀምጫለሁ። ለምን? ትዕግስቱ ስላለኝ ማለት ነው። ትዕግስቱ ስላለኝ አለፈው አይደለም። አሁን አንዳንድ ሰው ደግሞ ትዕግስቱ የለው። አማራ ሆኜ እንዴት አማራ በዚህ ደረጃ ነው ይናገረኛል በሚል ሁሉም አሁን አንድ ግሩፕ ላይ ያሉ ብዙ አማሮች የኔ የምላቸው ራሳቸው ሲወቅሷት ነው ያየሁት። እች ልጅ ምን ይሰማታል? መገለል ነው የሚሰማት። ከአማራነት ራሱ መገለል። ለምን? ከአንተ ጋር ስለተጣላች። ጆካ ይሄን ነው ማሰብ ያለብን። ከአንተ ጋር ስለተጣላች አማራ ሁሉ ሲያባራት እና መተራረድና እንደዚህ መወጋጋቱ ገጽታው ነው ማለት ለአንተ አግባብ ነው እንዴ?
ምን እያላችሁ የተሳሳተችውን ስህተትሽ ይሄ ነው ይቅርታ ጠይቂ ማለት ነው ያለባችሁ ወይስ ምንድን ነው? እኔና እሷ በግለሰብ ጉዳይ ነው አይደል ልትጣላ ነው? እኔን እንደፈለገች አሲዝ ብያታለሁ። ግን ግለሰብ አይደለም እኮ ለእሷ መልስ መኩ ቻንስ ስጡኝና እኔ ላውራ። እኔ መሴጇ እንደገባኝ እኔ አማራውን ደግሞ እህቱ ሆኜ ኦሮሞንና ስልጤን ከፍ አድርጋ እኛን ይተራረዳሉ እኮ ነው ያለች። መልስ ትስጥ በቃ አንዴ አንዴ እሷን ማፈንማ አይቻልም ካልሆነ በስተቀር ጆካ ማኩሻ አንዴ ሀሳቧን ትግለጽ። ለምንድን ነው ያለችው? ከእሷ መስማት አለቅ። አንተን ነው የማናግረው ዮኒ። ለምጠይቅህ ጥያቄዎች አንተ መልስ ስጠኝ። ኦኬ እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተመቸኝ ሆ ላለሁ። እንስሳ አይደለሁም፣ ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው። የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው። ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን፣ ሴት ሰደባውን፣ ሴት ማሳደዱን፣ ህፃናትን ማስተጓጎሉን ምነው አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሜ የምናገረው እኔ በምኖርበት አካባቢ እና እያቸው በምን ኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው ሲጀመር ይፈቱታል። ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀን አለው ፐርሰናሊ ካላስ የራሴ ስሜት ነው። እቀን አለው በዚህ በኦሮሞዎቹ ቀን አለው፣ በስልጤዎቹ ቀን አለው እና የኛ ልጆች ጋር መጠፋፋት መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባና ያስቆማት። እኛ ሲህርና ተበላሉ የሚልልን ማስቆማት አሁን እኔ ማንም ዝም አያስብልኝ። እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ለማህበረሰብ ውስጥ የከተተው አንተ እኔን ልታጠፋ መጣህ። ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንደ የሆነ ትልቅ ሰው ነበር። አስቆማት። 15,000 ሰው እኮ ነው ያለው። ማንኛው አማራ ነው ምንድን ነው ስድብ እየተሳደበች አይደለም። ሲህር እኮ ማለት ነው። አንድ ጊዜ ለእኔ አንድ ጊዜ ስልጣን ተሰጥቷን ነው ስራ ተሰጥቷን። ያንን ይቅርታ ጠይቅኝ ማለት አልፈልግም። ትነጋገራላችሁ። አንድ ጊዜ አንተ ሹመቴ ላይ ነበርክ፣ ስልጣን ሙኒት እነሱ እዛ ይገፉናል፣ እናንተ ከዚህ መጣልሻለሁ። የምትመጣው ነገር የለም። የት አለህና ነው የምትመጣው? ቆይ እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው? ንገሪኝ። የዛሬ ስንት ዓመት ሁላችን የምናሽቃብጥበት ጊዜ ኒው ይር ላይ ይሄንን እንትን አምጥተው ነበረ። ፕሮፋይል ፒክቸር የምታደርግበት አምጥተው ነበር። መቼ እንዳረኩት ራሱ አላስታውሰው። ሁላችንም አብይ የሚባል ሰሞን ነበራል። አዎ አድርጌውም ከሆነ በግል ላይፍ ማንም አይመለከተውም። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁም። ማንም የሚመሰክረው በግዳጅ ጉሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው።
ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማውቅ ሰው ነኝ። ሰጠኝ እኔም አቡ አንዴ ተናገረች እኮ እዛ ውስጥ አቡ ይናገር አንዴ ፕሊዝ። እሺ መልስ መስጠት አለብኝ። አንድ ጊዜ አቡ እንዲናገር አድርጉት አንዴ ፕሊዝ። በመጀመሪያ ለእኛ ሁለታቸው እህትና ወንድሞቻችን ናቸው። አንድ እዚህ ላይ እህቴ ሙኒት ላይ ያየሁት ስህተት አሁን አማራ ይሸመጋገላል ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይም ሆነ አስታራቂ ከኛ በላይ የለም። ችግሩ የመናናቅና ያለመደማመጥ ነው። ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረግጠሽን እኮ ተሻል ሙኒት፣ እንግዲህ ከዚህ በላይ ምን እናድርግ? ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደለ? ሁሉም ነገራችሁ ማነው አንድ ሌሊት ቁጭ የለም። ለምን ታያለሽ? እኔን ወቀሳ የምትመጣው አንተ ሲጀምር ማለት እኔን ወቀሳ የምትመጣው ደፈርስት ናይት ማን ነው ቁጭ አድርጎ ያሳደረ? ቁጭ ብለህ ቤት ስታስረግጠኝ ለዛሬ ደግሞ ልትወቅሰኝ? አንድ ጊዜ ታወሪያለሽ በእንትኑ ማለት እውነቱን እውነት ብለን ስንሄድ ነው። አሁን ለምሳሌ የሚደረገው ልክ አማራው ራስ በራሱን ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም። ይሄ የአዝማሪውና የቀልዱን ተይውን። እህቴ ነሽ ወደ አንቺ ትኩረት ሲያተኩር 2500 ሰው ገልብጬ ነው የወጣሁት። ሁሉም ሰው ያውቃል። ምክንያቱም መጀመሪያ አልገባኝም ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ኖ ጆከርም ሌሎችም አሉ የእሷ ስምን የቤት አይጠራም ብዬ ገልብጬ ወጥቻለሁ። ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶች ሊሆን ይችላል። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ላይ መሆኑን ሳቅ ገልብጬ ወጥቻለሁ። ግን ለምን ረግጠሽ እንወጣሽ? ለምሳሌ እንደ እህትና እንደ ወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው። የእኛን መጣላት የእኛን መባላት የሚፈልግ ብዙ ነገር አለ። እዚሁ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ አንቺም ማን እንዳደርሽበት እሱም አይደርስብሽም ብለን በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ፣ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሂዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች። ዘግቶባን ነው ብዬ ስደውል ሀቢባ ቤት ገብታ አየናት። በጣም የምንወደው ትልቅ ጓደኛ ወንድማችን ነው፣ ይሰማ ይችላል። ሁለት ሆነን ማንም ሰው በእኛ መካከል የሚገባ የለም፣ የእህትና ወንድሞቻችን ችግር እንፈታለን ብለን እሱ መልስ ከሰጠህ በኋላ እኮ ማለት አሁን አንቺ እናንተ ገብተንባቸዋል ለማለት ነው። እኔ እንዲህ አይነት ወሬ ነው የምጠላው ማለት የማሳጣት ነገር አንቺና ጆከር ጉዳይ አይደለም እየገባዋለሁ። አንድ ጊዜ ጆከር ቆይ እኔ እየገባዋለሁት ለጆከርም ጠበቃ አይደለም፣ አንቺና ጆከር መካከል አይደለም እየገባዋለሁት። እኛ ሽማግሌ የለንም፣ ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ በአንቺና በሱ መካከል እንዳገባም ብለሽኛል፣ አልገባሁም። ምናባይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ እያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ ከሁለታችሁም ጎን የለው። ገብቷችኋል? አሁን ግን እኔ መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል። የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽ ረግጠሽን እንደወጣሽ ነው የተሰማን። እውነት ነው፣ ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረግጠሽን ወጥተሽ ጉዳዩን እንደ አዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን ተውና ተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው። ገብቷችኋል? እኔ ሙኒት እህቴ ነው። ለምሳሌ እዚህ ለአንድ ነገር ጆከር ወንድሜ ነው። እኔ ችግር በደረሰብኝ ጊዜና በዛን ጊዜ ሁሉም ሰው የሚያውቅ ነው። እኛ አመስጋኝ ህዝቦች ነን። ሰዎችን ስናመሰግን ካደረጉልን በላይ አድርገን የምናመሰግን ህዝቦች። አሁን ብዙ ሰዎች አንዳንድ ሰዎች እኔ በሙኒት ላይ ምንም ነገር ያደረግኩት የለ እስካሁን ከማንም ጎን አልቆምኩም። ምናልባት በአዝማሪው ዙሪያ መጥተው አሽሙር የያዙ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን
ገልብጬ ወጥቻለሁ። ስለዚህ ሙኒት እንደ እህት እኔ ቪዲዮም አለ እህቴ በሞቴ ሰሞ ነበርና እንደ እህት ፊቴ የቆመችልኝ እሷ ካደረገች እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ እስከሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውም፣ ግዴታው ነው። ሙኒትን ከሁሉም በላይ አመሰገንኳት። ለምን ሙኒት ጋር አንድ ቀን ነው የተደዋወል ነው ሳውዲ ያለው። ዱባይ መጥቼ ተደዋውለን አናቅም። እዛ ግንዛ ችግር ላይ መታ በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባች እና አሁንም አላስረገጥኩሽም ለማለት ነው። ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛውም ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ በሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ሚዲያ ላይ ያለው እና እንደ አጠቃላይ አማራ ተብሎ ሲነካ እንደዚህ ቅር ያስብላል። እኔም ሆነ ማንኛውም ሰው ቅር ብሎታል። አዎ ሌላው የአንድ ነገር አሁንም ችልናገርና እኔ ሚውትላል መናገርም የኔን ስማኝ። አሁን በነገራችን ላይ የሌላ ቋንቋ ስለማንሰማ እንጂ በትግርኛ በደንብ ይረጋግጣሉ፣ በኦሮምኛ በደንብ ይረጋግጣሉ። በደንብ የማውቀው በምንድን ነው በከቤራ በሀድያ ቋንቋ በደንብ ነው የሚረጋገጡት ጥግ ድረስ። ሙኒት ምናልባት እሱን አላስተዋልሽ ይሆናል። እያንዳንዱ በገዛ ቋንቋው ሲፋለጥ ሲጋደል ነው የሚውለው፣ ፈጣሪ በሚያውቀው። እኛ ቋንቋውን ስለማንሰማው ወይም አንደርስታንድ ስለማናረገው ያው አማርኛው ሁሉም ስለሚናገረው ይመስለናል እንጂ እያንዳንዱ በቋንቋው ሲፋለጥ፣ ኢቨን ኤርትራውያኖች በቋንቋቸው ሲፋለጡ ነው የሚውሉት። ገብታችሁ ማየት ትችላላችሁ። ሀቃቅ ነው። ግን አማርኛ ጎረቤት ሀገሩን ላይ ኤርትራ ድረስ ይሰማል። ስለዚህ ስለሚሰማ የሚመስለለኛ የአማራ ልጆች ብቻ እንደሚረጋገጡ፣ የአማራ ልጆች ብቻ እንደሚሰዳደቡ፣ የአማራ ልጆች ብቻ ያልተግባቡትን ሶሻል ሚዲያ ላይ አውጥተው የምናስታርቀው ካያቸው አብዛኛው የአማራነት ባህሪ ያላቸው ወይም የአማራ ልጆች ጋር ከአማራ ጋር የሚቀርቡ ሰዎች ናቸው። ኢቭን ለእርቅ ደረጃ ብዙ ቤት ሲጠሩ የምታዩት ክሎዝ የሆኑ ወይ አማራ ናቸው ወይ ደግሞ ለአማራ የቀረቡ ሰዎች ለእርቅ በጣም ቅርብ አድርገው ሲያስታርቁም ይታያል። እውነቱ ይሄ። ስለዚህ ምንድን ነው አይ ቲንክ ሙኒት ሚስ አንደርስታንድ ያደረግሽው ምንድን ነው፣ አመጣልሻለሁ እያንዳንዱ በራሳቸው ቋንቋ ሲረጋገጡ የሚውሉ ለመታየት ቢገናኙ ሊጋደሉ የሚፈላለጉ በሌላ ቋንቋ የሚናገሩ ብዙ ብሔሮች እንዳሉ ለማሳወቅ ነው እንጂ አማራው ብቻ እርስ በራስ የሚጣላበት ብዙ ነገር የለም። እንዲያውም አማራው ብዙ የሚስማማ ነው። ካየሹ ከሶሻል ሚዲያው ኮምፔር ሲደረግ ከሌላው ለመነጋገር የማይፈላለጉ ለመገዳደል የሚፈልጉ ብዙ ሌሎች እንዳሉ ነው። እና በዛ ላይ ነው ሞር ጆከር በደንብ አጠንክሮ ሊናገር የፈለገው። አማራ የሚጣላ የሚጋጭ እያለች ነው ያለችው ያለውና ሞር እሱን እንዲታወቅ የፈለገበት ምክንያት ሌላውም ይጋደላል። ሌላው ከፍ ማለት የለበትም። ሌላው እየተጣላ በቋንቋው ሲባላ የሚውለው ዝም ተብሎ አማራው ብቻ እየተባላ የማይስማማ ህዝብ ተደርጎ መቆጠር የለበትም እያለ ነው መሴጁን እኔ እንደገባኝ የተረዳሁት። እና ትክክል። አንድ ጊዜ አንድ ደቂቃ ስጠኝና አንድ ነገር አብራርቼ እኔ እሷን ለማስጠላት፣ እሷን ለማስኮነን፣ እሷን ለመወጋት ለማስወጋት ፈልጌ አይደለም። እኔ እና እሷ እንደ ግለሰብ ነው የተጣላ ነው። አሁንም አንስተዋል። ምሳሌ እኔ እንደ ምሳሌ ላንሳለ የነ ሰይድን እመለስበታለሁ፣ እሷም ራሷ መልስ ትሰጥበታለች። ችግር የለውም። እኔ ይሄ ሁሉ ሰው ተቀምጦ ነጥብ ለመጣል ነጥብ ለማንሳት እኔ የሚዲያ ሰው ነኝ። እንደ ምሳሌ ምናልባት የማታውቅ ከሆነ እዚሁ አንተ የምታውቀው ዳለቻና ጅጅክ እያጠጣሉ
ምድር ላይ ወርደው እኮ አርሲና ወለጋ ተብለው ሲገዳደሉ ነበር። ይህን መርዶ ተመልሰሽ መጠየቅ ትችላለሽ። ምድር ላይ ወርዶ በሁለታቸው ጸብ አርሲና ወለጋ ተብሎ ኦሮሞን አንቺ ከፍ አድርገሽዋል። አማራ አስታራቂ አይደለም፣ አስታራቂ ናቸው ተብለው እነዚህ ሁለት ወንድሞቻችን አገናኙ። ጆከር አንተ ወላ ያወራነው ነው፣ ተነጋገርን፣ በቃ አቁሙ። አንዱ በጣም የምናከብረው ነው፣ አቁሙ። ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ይቅርታ ጠይቅ። እሺ ይቅርታ አልኳት። ከዚህ በኋላ አብራችሁ መስራት ካለባችሁ አብራችሁ። አይ እሷን ባለችበት እኔም ባለሁበት፣ በአሽሙርም ይሁን በምንም አልደርስም። እኔ ግልጽ ነው የምናገረው። በአሽሙርም ይሁን በምንም አልደርስባትም። ግን በስራው ጉዳይ የሚያገናኝን ራሱን የቻለ አጀንዳ ስለሚኖር ያገናኝናል። ይችን ብዬ ካፌ ሳልጨርስ ረግጣ ወጣች። እሷ ረግጣ ወጣ። ግን ሀቢባ ቤት ገስት ላይ ናት። እሷ ሲደውልላት እኔ ገባውና ሳያት ሙኒት ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሰያ በቃ አከብራችኋለሁ፣ ተውት። እሷ ረግጣ ወጣ፣ ሀቢባ ቤት ናት። እኔ ግን ለእናንተ ስል አልናገራትም። ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳ ስሟን አንስቼ እንኳ አልተናገርኩም። እኔ አንድ ጊዜ ከዘጋው ዘጋውን። በምን ጉዳይ እንደሆነ አላውቅም። ወጣች። አሁንም የተውኩ እንዳይመስልህ፣ ገና አንገቴን አስይዤ አወርድሃለሁ፣ አለቅህም፣ ዘራፍ አለች። ለሰይድም ደወልኩለት፣ ለዛም ሪከርድ አድርጌ ለሁላቸውም አደረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ። እኔ ሰይድ ወረባቦ እንዲያመሰግነኝ አልፈልግም። ሰይድ ወረባቦ ይሄን አደረግኩለት፣ ጆከር ይሄን አደረገልኝ፣ ሰይድ ይሄን አደረገልኝ፣ እንደዚህ የምንባባል ሰው ግዴታችን ስለሆነ የእሱ ክፋት የኔ ክፋት ነው። ከማንም በላይ መስዋዕትነት መክፈል ያለብኝን ኤርፖርት ቁሜ ነው የሸኘሁት። ሌላው በቋንቋ ቁጭ ብሎ ሲፋጭ ሲባላ፣ ጉራጌውም ስልጤውም የራሱን የቻለ ቋንቋ አለው። ማንኛውንም ሚዲያ ላይ መጥቶ የታረቀ ተጣልተው እኮ ምድር ላይ ድረስ ቤተሰቦቻቸው ቤት ሁሉ ሲቀጣጠል እናውቃለን። አናውቅም? ወደ ሳምሪ ጉዳይ እንመለስ። ገጀራ ድረስ ቤታቸው ሂጂ ብለው ካሜራ ከፍተው እኮ ሂጂ ግደሉ ስትል እኮ አይተናል። ኦሮሞን ከፍ አደረግሽ፣ ስልጤን ከፍ አደረግሽ፣ ጉራጌን ከፍ አደረግሽ፣ ሌላውን ማህበረሰብ ከፍ አደረግሽ። እኛን ግን የአማራው ገጽታ እርስ በርሱ መገዳደልና መተራረር ነው አልሽኝ። እና ይሄ አግባብ ነው? ጥፋት አይደለም ነው የምትይኝ? የራስሽን ቁመሽ ሄዴ ይኸውልሽ፣ እኔ ለአንቺ ለምታደርግ በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁኝ፣ ስራሽ ስለሆነ። ግን ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔ እንደፈለግሽ አድርጊ ብያለሁኝ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም የአማራው ገጽታ ሚዲያ ላይ ያሉት አማራ አይደለም ያልሽው፣ የአማራው ገጽታ ኦሮሞዎቹን ተመልከት፣ ጉራጌውን ተመልከት ነው ያልሽው። እኔ ደግሞ በጣም ዘረኛና ብሔርተኛ የማስቀድመው ማንነቴን ነው። እኔን ከፈለግሽ አሳርጅኝ፣ አስቆርጭኝ። የእኛ ገጽታ ግን ሰው አክባሪ፣ ሰው ማስታረቅ፣ ትልልቅ ሽማግሌ ያሉን የበደለውን እንኳ ይቅር የሚለው ዛሬ አንገቱን ደፍቶ የሚሄደው አማራ የሚገደለው የሚቆረጠው በይቅር ባይነቱ ነው። እንደ ሌላው ጨካኝ ቢሆን ዛሬ አንቺም በዚህ ልክ እኔንም ልትጋፍኝ አትችይም ነበር። ቴንክ ዩ ዮኒ፣ ይህንን ነገር አስተካክልልኝ ብቻ። ስለሌላ ጉዳይ ምንም ችግር የለብኝም። ሙኒት እንግዲህ ያው የአንቺ ነው መድረኩ። እንደዚህ ስለዚህ ብቻ ሳይሆን ጠቅለል አድርጎ ይህንም ጉዳይ ያመጣው የእሱና የእሱ ያለመግባባት ስለሆነ ሁሉንም በአንድ ላይ አካሂዶ መታረቅም ታለባቸው መታረቅ ነው። ይሄ መጀመሪያ ይህንን ጉዳይ ያመጣው አንዱ መፍትሄ ካመጣን ሌላው ቀላል። አንድ በአንድ ነው ነገሮች የሚሆነው። ገባ? አንዱን እንጨርሰው፣ ሌላው ወደ ሌላው እንሄዳለን። ጎሄድ። በነገራችን ላይ ዘርዓ ያዕቆብ ወንድማችን ወንድምና እህት ናቸው። ሁለቱም አማራዎች ናቸው። ስለዚህ በመሀል ልታረግ የፈለግከው ፖለቲካ ይደብራል። አባቴ ብትችል ማስታረቅ ነው። አማራ ከሆኑ አስታርቃቸው። ወንድም ከሆንክ አስታርቅ። ፖለቲካ አትስራ። ከሰጠ ደግሞ ሞቅ አድርገህ ስጥ። እሷ ጊፍት ችግር የለባት። ጊፍት ሰጪ እንጂ ተቀባይ አይደለችም። ልንገር ብዬ ወንድምና እህት ናቸው።
አንድ ጊዜ ይሁን በዚህ መካከል እኔ ዘራ ያዕቆብ ልንገር ብዬ ይሁን አንድ ድል ስጠኝና በዚህ መካከል እሷ ፖለቲከኛ አይደለችም። በነገራችን ላይ ልንገረው ብዬ ፖለቲካ ውስጥ ያለች ልጅ አይደለችም። ለሙኒት አንድ የምናገረው ነው። እኔ አላህ ምስክሬ ነው። ከልጆች ያገናኘ ስለ ሙኒት ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች። ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላህ እንደ እያልኩ ያን ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም የምወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትነት። እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛ ቀን እኔም ነበር። እሱ ያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። እንደዛ ነው የሆነው እና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። ማህበረሰብ ነው የሚቀድመው። ብራዘር እኔ ተራስ ነው እኔ ቁሜ ይቅርታ ጠይቃለሁ። አምራበት ይቅርታ ጠይቅ፣ እኔ ይቅርታ ጠይቃታለሁ። ችግር የለውም። እንደ ቀላል ነገር የኔን ተራ ሰው አስቀድመው የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር ማለሽ እኔ አልጠይቅም። ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። እንኳን አንዴ ሙኒት አንዴ እሷም አማራ ነች። ራሷን ምን አልክ? እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር እንደ ትንሽ ነገር ነው እንደምታየው። እኔ እኮ አንድ ተራ ግለሰብ እኮ ነው። አንድ ተራ ግለሰብ ነኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ አቋም እኮ አየህ አይደለም ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። እኔ እሷን ብሔር ነካው? አዳምጠኝ። እኔ እሷን ብሔር ነካው? የእሷ ብሔር አማራ ነው። ምን አውቃለሁ እኔ ብሔሯንም አላውቅም። ጆካ አንዴ ቆይ ሙኒት እናገኝ ጆካ ፕሊዝ ሽማግሌ ነው ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? አማራ ዳወራ ፍቀድ በኔ ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ፣ አቡ አማራ ነው። እንግዲህ ሚውት ነሽ አማራ ሚውት ነሽ እናት ወንድሜ ምን አለ መሰለህ አሁን አንተ ከይዙ ምን አደረግከው? እሷ ከአማራ ህዝብ ጋር እንደተጣላች አደረገው። እሱ ለብቻ ነው አልኩኝ እኮ በንዴት ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም ማሮች ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠው ከራሷ ጋር ራሷን በራሷ ይሄ ፌኗል። አንዴ የወታችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከእምነት ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል ያ ገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በምትለው እንሄዳለን። ሁለት እሱን ነው የምለው። ገብቷል። እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስል ያው ገበሬውን ሳይሆን እዚህ እሊት የሆነ ማኩሻ ከቅድም ጀምሮ እኮ ስለዛ ላልኩበት ላስረዳ እያለች እኮ እድል አልሰጠናትም። ላስረዳ ለምንድን ነው ያልኩት ያለችውን እኮ መስማት አልፈልግም። እሱን ታስረዳና ኦኬ ጥሩ ጆካ መሀልም ሳይገባ እስቲ ያው አይገባም። እኔ ግን መጀመሪያ ሁለቱ ቢታረቁ ደስ ይለኛል። ከዛ በኋላ ያንን ሀሳብ ግን ታስረዳ። አማራ ነው እሱም አማራ ሁላችን
ጥሩ ኦኬ። እኔ ይቅርታ አልጠይቅም። የተረዳሁትን የተገነዘብኩትን ያየሁትን ነገር ተናግሬያለሁ። ማንም በፈለገው መንገድ ሊተረጉመው ይችላል። እኔ ችግሬን ከጆከር ጋር ነው። ችግሬም ደግሞ በዘር አይደለም፣ በርስት አይደለም፣ በምንም አይደለም፣ በተናገረው ንግግር ነው። እሱም ችግሩ ተናገርሽ በሚለው ወይም የገዛ ጓደኞቹ ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይህንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለው ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው በወጣው ገንዘብ የምታጨበጭቡ እናንተ እንዳደረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁል ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያደርጋችሁ አላላችሁም? ሚስቶቻቸው ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነውን እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረደው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያደረግነው ነገር አለ የለም? እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ደግሞ አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይህን ሀሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ ሀገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቶ አለካ። እኔ ስድብ ያመኛል። ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላት ይነቀላል። አንድም ቀን ሰው ንቄ አላውቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሹ እንዲህ ለተናገርሹ ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር።
ግን ብሔር ጠይቂ ምናምን እውነት አልረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያው ሀሳብ ሰጪ እኔ ነኝ። የመጀመሪያው ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋ የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋ እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ ሲጀመር የአማራ ትክክለኛ ገጽ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰውም። ስለዚህ አንድ ነገር ልላ የፈለግኩት ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን የውስቲ እና ራስ ታዘብ እሱን ተው። እነማን እንደሆኑ እውነት ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች እኔ ሀሳቤን የተለየ ሀሳብ የላቸው ማሏሽም ሀሳቤን ልጨርስ ሲሆን በቃ እሷ ተናግራለች አይደል? ሀሳቤን ልጨርስሽ። አንዲት ተራ ባለሱቅ ትላንት ማዳም ቤት ሚዩት አድርጊ ተናግረቻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። የሆነ እስካሁን ዝም ቆይ ተረጋጋ። ቆይ እኔን መጠየቅ ፈልጋለች። ልጠይቅን ያለች እኔን ትጠይቅ። በቃ እኔ ሀሳቧን ተናግራለች። 20 ሺህ ሰው አለ። ይህን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ። እኔ ዛሬ ጠላቴ መጥቶ እዚህ ትክክላት ቢል እውነት ነው ብዬ ይቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ ቃል በቃል የተናገረችው አሁን እኮ ሙሉ የአማራ ልጆች ይሄን አላሉት። እኔ ሀሳብሽ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው። እሱ አስተናገሩ ለምን ሀሳቤን ልጨርስ። በመጀመሪያ ደረጃ ምንም አይነት ነገር ቢሆን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠይቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የእኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለእኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል፣ ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድን ነው? ምኑን ነው የዋሸችው የምትለኝ? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድን ነው? ንገረን። ማነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ሶሻል ሚዲያ ላይ መጀመሪያ ሶሻል ሚዲያ ላይ የአማራ ገጽታ ነው ያለችው። ሆን እሺ ታስተካክለው። ቆይ አስተካኪ። አሁን ነው የምታስተካክለው። 14,000 ነው። ኔቨር ማይንድ ዛሬ መሬት ላይ ያላችሁ ብላለች። አሁንም ቢሆን ያንን እያደረጉ ላሉ ሰዎች አልጠይቅም። ራሳቸው አዋፍሽ እንደግበሽ በእናትሽ ሁለተኛ እንድተፊብን አልፈልግም። በእናትሽ ስርዓት ማንም አይተፋም። እያወራ ነው። ሌላ ንግግሩን
አይደለም የምንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው። እዚህ ላይ ላሉት ነው። መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው። ገበሬው ምን ብሎ ነው የሚያያት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ያለችበት ይቅርታ ትጠይቅ ይሆን? ይበቃ። ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ፣ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንደ ጸቡ ያለው መሬት ላይ መች ላለ ሰው እኮ አይደለም። እኛ የምንናገር ማኛው ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ ዮኒ ሁኔታ እንዴ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ። ዝም ስላልን አናቅም አይደለም። ብዙ ማነው ተውን ያለው? ያለውን ታውቃለህ። ከኔ ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንዴ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ? ማነው ተውን ያለሽ? ማነው ተውን? ቆይ ሆኔ አንድ ጊዜ እሷን ነምጠ ማነው ተውን ያለሽ? አትታገሉልን ያለ ታዲያ መኩሻ። ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቅርና ማነው ያለው? ይቅርታ ብለው ይሄዱ ሲባል እንደማቸው መነጋገሩ አስፈላጊ እንዳልሆነ ስለገባኝ ነው። መኩ እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቦ ተናግረሃል እኮ። እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሀሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5 ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሀሳባቸው አንድ አደራጅተው ስለሚናገሩ ማለት ነው አይደለም? እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅም የተሰማት በዛ መልኩ ብዬ ነው የማስበው። ገብቷል? በሙሉ ሆ ብለው ካወሯት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በእኔ ማለት ነው። አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሀሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው የለ እንዴ? አንተ አማራ አይደለም ይሉ የለ እንዴ? ማን ነው የሚለው? ራሱ አማራውን በሀሳብ ስለተለየ አማራውን አሳደው ማለት ነው። ይሄ እኮ ነው እሷም የተናገረችው። ይሄ በአደባባይ የምናየው እኮ ነገሩን ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ። የትኛውን አማራ ነው መጠየቅ ያለበት? እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም። የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላውቅም። እንደ ህብረተሰብ መጥቶ የተናገራት ሰው የለም። እንደ ህብረተሰብ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም። ይሄ እኮ እውነት እኮ ነው። እኔ በራሴ ያየሁት እኮ ነው። ምን አዲስ ነገር አለ እንዴ? ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ። መኩም ዮኒም ሁለታችሁም አማራ ናችሁ። ከእኔ በላይ እኮ ከእናንተ በላይ እኔ ሁኝ አይደለም። ደጋግሜ የተናገርኩት እናንተ ካመናችሁበት እናንተ አምናችሁ የእናንተን ፖለቲካ ሊሰሩበት። ቆይ አንዴ መኩዬ ቀጥሉ፣ ችግር የለውም። የእናንተን ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳሁ ነው ጆከር። የእናንተ የአማራ ልጆች መጋጨት ለሌላው ጥብስ ነው። ለሌላው ምንድን ነው? ብዙ መንገድ ይከፍታል። አማራዎችን በመሀል ይመጡና ኳኳ ያደረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህትህ ናት፣ ታላቅህም ናት። በመሀል ግጭት ተፈጥሯል። ይህን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት። እዛ ሰው እየተገደለ እየታረደ እየተበላ
እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የእሷን እንደዚህ ነው ተብሎ ሲባል ለእነሱ አሃ ብለው ለፖለቲካ ይጠቀማሉ። ለሚፈልጉት መንገድ ይሄዳሉ። ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየም? ወደ ፖለቲካቸው ወደሚፈልጉት ወስደው። ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው? ወደ ሰላም ገባ ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው። እባክህ ልጨርስ። ያንን መጨረስ አልቻልኩም። በላይ እያወራችሁ ይኸውልህ ማኛው አሁን እች ልጅ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ነው። ከባድ ነገር ነው። ጆካ እንደ ቀላል ነው ያየው ነው። እቺ ልጅ ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር ነው። እውነቴን ነው ጆካ፣ አንተ ለልጅ ልጅ ማሰብ አለብን። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ። እንደ ጥፋተኛ እያደረክ ነው እንደመኩ አይደለም። አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያደረክ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ። እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ እኔ እና እሷ የተናገረችውን አንተ አልገባህም ብለን እኮ ነው የምናልፈው። ይኸውልህ እዚህ ጋር እኔ እና እሷ የተናገረችው ጆከር አንተ አልገባህም። የተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ እኮ ነው ያለችው። አሁን ምድር ላይ ካለው ጋር አንተም እሱን ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ፣ በቃ ወደ ሌላ ጉዳይ። እኔ እኮ መጨቃጨቅ እሱን ነው አሁን ያልነው። ምንድን ነው ሶሻል ሚዲያ ላይ በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ እኔ ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ፣ ሁላችሁም አላችሁ። አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ብትል ምን ሊያንሳት ነው? እሱ የአማራ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለች። ሁኔታዊ ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለግኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደለ? በቃ በዛ እንዴ ለምሳሌ እኔ የፈለግኩት አርማለሁ አለች። ይህን ስትል አልሰማትም? እሱን አርማለው እኔ ማለት የፈለግኩት ብላ እዚህ ጋር ስትናገር አልሰማትም ማለት ይቻላል። እሷ መጣችን ነው አሳልፈንማ ለጠላቶች አንሰጥም። እሷ መጣችን ጆከር ተናገር። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት የሚዲያው ህዝብ እኮ እሺ ይኸውልሽ፣ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም፣ ያን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ አረመችው ውሏል እኮ ልነግርህ ነው። ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ለማሸማገል ነው የመጣው። ቆይ እድል ስጠኝ። ሸማግል እኮ ነው ምን እንድትል ይጨርስ እንጂ ሀሳቡን ይሆን ሀሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው
እኔ የፈለግኩት ይሄንን ነበረ። በዚህም መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ተናገርኩ ማለት የተናገርኩት ንግግር ወይም ያደረግኩት ነገር ስህተት ነው ማለት ነው። እንደዛ ሳይሆን ብለው እርማት ሚዲያ ነው ብያለሁ። ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14,000 15,000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር እየሞተና እየወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቅምበት? እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላ ቶ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና ትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ። ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ? እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም፣ ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወስድ አልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው? ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላችሁ አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘብኛ አንፈልግም። ብሔርተኛን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ። እኔ እና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። የራሱ አፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እነጠቃለሁ ከሆነ አሰላሙ አሊኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ። ጆካ ይኸውልህ፣ እኔ አሁን ያስፈራኝ ነገር ምኑ መሰለህ? እቺ ልጅ ዛሬ እሷ አቴንሽኗ በግልጽ እኔም መጀመሪያም የሚታይ የተሰማኝ ያ ነው። የዛ ጋር ስትናገር እኔ ግን ላይቭ ላይ ነበርኩ፣ እሷን እያየዋት ነበር፣ እየሰማው ነበር። ልትናገር ያለችው ኢንቴንሽኑ ይገባኛል እንጂ አሁን እዛ ራሷን በራሷ እሷንም ጨምሮ ነው እንግዲህ አማራ ልጅ ነው። እኔ ጆካ ያለብህንም ጫና ይገባኛል። ለምን አሉ ብሔርተኞች አሉ። እነዛ ብሔርተኞች እኛም ብሔርተኛ ነን። እነዛ ብሔርተኞች ደግሞ የራሳቸው ሀሳብ አላቸው፣ የራሳቸው መንገድ አላቸው። አሁን እዚህ ጋር ግን እችም ልጅ አማራ ነች፣ እህታችን ናት። እሷን ስለምን እንጎዳታለን? ለአማራ የምንታገል እኔ ብቻ ነው የማንቀሳቀሰው ነገር እኮ አይደለም። እኔ ላይ ብቻ ጫና አታድርጉ። ጫና እያረኩ አይደለም። አንተ አሉ ቤታቸው ገብተው ስለ ማህበረሰብ የሚታገሉ ጀግና ወንድሞቻችን እህቶቻችን አሉ። ነገን ይሄን አለባብሼ በወጣ እኔ ላይ ነው የሚሰፍርብኝ ነገሩ። ይኸውልህ ጆካ አንድ ነገር ይሄ ማለባበስ ጉዳይ እኮ አይደለም። እኔንም አትጫነኝ እያወቅህ ራስህ። እኔ ከዛም ጭነት አለብህ ከኛም ጭነት አለብህ። እኛ ደግሞ ለማስታረቅ መጫን አለብን። ይሄ ሪያሊቲ ነው። ለማስታረቅ በደንብ አስተው ለማስታረቅ እንዲቀጥል ስለማንፈልግ አሁን እቺ ልጅ አማራ ናት አልክ፣ የራሷ ማህበረሰብ አማራ ናት ካልክ የራሷ ማህበረሰብ ይቅርታ ብሎ መጠየቅ ያሳፍራል ወንድሜ። መግባት አለብኝ። ምንድነው ከአማራ እንዳልሆነች ተደርጎ እንዲታይ መደረጉን እኔ አማራ ናት አይደለችም ብሔሯንም ጭራሽ ኖ አንተ እያልክ አይደለም። አማራ ነኝ እርማት አድርጌያለሁ። ይሄን ነገር ያልኩት ጠቡ እኮ ሶሻል ሚዲያ ላይ ነው አይደል እንዴ? ያወራችሁ እኛ ገብቶናል። አውጥቼ ባሳየህ እዚህ ጋር ይኸውልህ ብሔርተኛው በአጠቃላይ
አንተን ያስደፈርከኝ የሚጽፍልኝ ሶስተኛ የታባቱ ታግሎ ነው። ዝም ባለው አምጣው እስኪ ታው እንጂ ምንድን ነው የምታወራው? እዚህ ላይ አለ አይደል እንዴ ሰው እህታችን አለች፣ እርማት ሰጠች፣ አለቀ። ብሔርተኛ የትኛው ታግሎ ነው? ይምጣ ይምጣ፣ ያሳዩናል። እንደዚህ መጥተው ሲታገሉ ረማኛው አንዴ ቆይ አንዴ እስቲ ቆይ። ይሄ ብሔርተኛው ብለህ የምትለው አማራን ሲያሳድድ ይውለለ እንዴ? ምን አዲስ ነገር? አማራን ሲሰድብና እንሰማለን እርስ በርስ እንዴ? መኩ ወደ ሌላ ነገር አትወሰደው። አሁንም በጆከር ጉዳይ ከሆነ ማስታረቅ ያለብን እኔ መቋጨት ስላለብኝ ነው። ሙኒት ቃል በቃል በጆከር ጉዳይ ከሆነ ይቅርታ ጠያየቃለሁ ብላለች። አይ የኔ ጉዳይ አይደለም ካልክሽ ምንም ማድረጋቸው አንተ ጉዳይ ነው። ታው የተጀመረው ከአንተ ጋር ነው የነበረው። ኖ ከጆከር ጋር ከህዝብ ጋር ተጣላችሁ። አራት ነው ይኸውልህ። እኔም እኮ ቅድም ተናገርኩኝ። እንደ ማህበረሰብ እኔ ጋር ነው የተጣላቸው። እኔን የፈለግሽውን ነገር አድርጊ፣ በዛ ይቅርታ እንድጠይቅኝም አልፈልግም። ግን ማህበረሰብ ብለሽ አንስታ የተናገረችው ነገር እኔ ጋር ነው በግለሰብ አስይዛለሁ እያለች እሷ አማራን ይቅርታ የምጠይቅ እናንተ አሁን እዚህ ጋር ይሄ ነገር አይመለከትም ካላችሁ እሺ ቀጥሉበት አልኩ እኮ። በቃ እርማት አድርጋለች። ከዛ ውጭ የምታደርገው ነገር የለም። እኔ ደጋግሜ የተናገርኩ ሰይድም ተናገረ። አይሆንም ካላችሁ እሺ ነው። ለምንድን ነው እንዳልኩ ነው። ሰይድ ቆም ብላ አስበው። እንደ አማራ ይቅርታ ጠይቃ ነገ አንቺ አማራ ጠል እየተባለች ማንም እየተነሳ አፉ እንዲከፍት አይደረግም። እህታችን እስከሆነች ድረስ መዳን ባለበት ነገር ይሁን። አንድ ጊዜ እድል ስጠኝ። እኔ እያልኩ ያለሁት እሷ ስሜታዊ ሆና የተናገረችው ነገር እንደ አማራ ነው። እኔ መናገር ያሰብኩት ሶሻል ሚዲያ ያለውን አማራ ነው። ወደዛ ከመሰለ ይቅርታ ማለት እና ወይም አማራ ነው አይደለም ከመሰለው አማራ አረመችልህ እኮ በቃ አረመች ካላችሁ አረመች፣ ቃል በቃል አለች። እኔ ይታረም ጸቡ ከሶሻል ሚዲያ ላይ አይደል እንዴ? አቡ ጸቡ ሶሻል ሚዲያ ላይ መስሎኝ አይደለም። ለአቡ እስቲ እኔ ልጠይቀው። አቡ እሷ የተናገረችውን ነገር ሌላ ሰው ሲናገር ሰምታችሁ አታውቁም? መልስልኝ። ይህ ጊዜ ነው እንጂ የሚሰሙት እና እሷ ላይ ለምንድን ነው ማክረር ያስፈለገው? ምን አውቄ አልገባኝ። ይሄ እኮ ነው ይኸው የአማራ ጠላት ራሱ ሆዳም አማራ ነው እየተባለ እኮ ዓለም ነው የሚወ ኤቭሪዴይ ሁሉም አይደል እንደሚለው አማራ የተባለው ይሄንን ቢግ ዲል የምናደርገው እንደ ቀላል አልፈ ነው። በቃ አሁን በቃ ወደ ሌላ እኛ ማንም ሲናገር ማንንም አልፈን አናውቅም። እንደማንናገር አታርግ። አሁን አንተ ይሄ ነገር ችግር የለውም ካላችሁ ቀጥሉ እኮ አልኩኝ እኮ እኔ በተደጋጋሚ ተናግሬያለሁ። በቃ እሺ ቀጥሎ ወደ ሌላ ጉዳይ እኛ ማንንም አልፈን አናውቅም። ማንም ሰው ሲናገር ጥግ ድረስ እነግረዋለሁ። በቃ አዎ ልትነግር ትችላለህ እኮ ግን አምጥተህ ይቅርታ እሷ ማንም አይደለችም። ማንም አይደለም። ማንንም ሰይድም ቢሆን አልፎ አያውቅም። እኔም አልፌ አላውቅም። ይሄ ነገር አይገባም ካላችሁ ቀጥሉ አልኩ እኮ ነው። ይሁን ደጋግሜ ነግሬያቸዋለሁ። እሷን ምንድን ነው አሁን የፈለጉት እስር ያሉት አንዳንድ አጨብጫቢ ለማሳጣት መከራችሁን እየበላችሁ ነው። እህታችን ናት፣ አሳልፈን አንሰጥም። ባናት ተጠቀል እስር የምታጨበጭቡ ምንም አንድ ጊዜ ዩኒ እህታችን ናት ለማሳል ቆይ አንድ ጊዜ አሳልፈን አንሰጥም ነው። ለማን ነው አሳልፈን የምንሰጣት? እንግዲህ እንደታየው እንደ አማራ አንድ ጊዜ ቆይ እህታችን ናት። አሳልፈ ከሰጠ ምንድነው በአማራነቷ ይቅርታ አሸማቃ አስጠይቀ ከዛ ወደ ሌላ እንድትሄድ ለማድረግ ነው። ወደ ሌላ አይደለ። አንድ ነገር እዝን ላይ አንድ አቦ እኔ እንጃ ምን እንደፈለግ አልገባኝ። ይኸውልህ እናንተም እንደፈለጋችሁ ነው አልገባን። ይልቁንስ ምናልባት እዚህ የሚያጠቆጥቀው ግማሹ የአማራ ጥላት ነው፣ ግማሹ ኮማች እናውቀዋለን በደንብ አድርገን። አማርኛ የጻፈው ሁሉ አማራ አይደለም። ሙኒትን መጥላትና ሙኒትን ማቀሳሰር ሳይሆን እኛ ያልን ያለ እኔ ያልኩት የእኔ ራሴ ሀሳብ የሶሻል ሚዲያውን አማራ ነው ለመናገር የፈለግኩት ብላ ማለፍ ምን ችግር አለ? ይቅርታ ብዙ ተባብለናል እኮ የተመሰለ ይቅርታ የተባባልን ስንት አልፈናል። ምን ችግር አለ? ይቅርታው ለምን እርማት እኮ ነው የሚደረገው። እርማትና ይቅርታ እኮ ይለያያል። ይሄ ነው እኮ አንተ ያልገባ። ሌላው ቆርጦ እንዴት አድርጎ እንደሚገነዘበው ይገባሃል አይደል? ሶሻል ሚዲያ ላይ ይቅርታ እኮ ለጥፋት ነው። እሷ እኔ ህዝቡን ያልኩት አለች። ህዝቡን አይደለም ያልኩት ሚዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሚዲያ ላይ ያለውን ነው ወይስ ህዝቡን ነው? ኤግዛክትሊ አልገባኝ። ይሄ ነው
ለምንድን ነው ከህዝብ ጋር ማላተም ያስፈልገው? የተፈለገው እሱን ከህዝብ ለማጋጨት ነገር ደግሞ ማኛው ሰኢድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ። እኔ አማራ ነኝ። አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላውቅም። ዛሬ ግን ልንገራችሁ፣ አማራ ነኝ። ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አልውጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ዮኒ በቃ ይቅርታው የሚለፍ ይህንን ነገር በቃ ይዘጋ። ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለ እኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ ወደ ግል ሌላ ምንድን ነው ለሱ አጥረቆም አስመሰለው። አንተም እኮ አማራ እኮ ነው። የሌላ ወደ ግሉ እንሂድና ለእናንተ ክብር ስለሆነ እዚህ የተቀመጥኩት በቃ ዝጉ አልኩኝ እኮ ሌላም አልፋ ተርፋ አሁንም እንድትናገራሉ በጣም ያመኛል። ኦኬ አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ናት መጀመሪያ የተናገረው። ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሬ ሶሪ በይ፣ እሱንም ሶሪ ላይ አከተመ። በዚህ ጉዳይ ችግር የለበት። በግል ጉዳይ ችግር የለብኝም። እዚህ ጋ ያልከኝ መስሎኝ ነው። የጸቡን አላውቅም። የጸቡን አላ ኦኬ፣ እዚህ ጋር አይደለም። የጸቡን አንቺ ነሽ ባን እንደወጣ ካለ ብለሽ እስካቦኛ ያልሽው ወይስ እሱ ነው? ኧረ እሱ ነው። እሱ ነው የደረሰው። እባክሽ ራስሽ ነሽ። በኋላ ትልቅ ሰው ነሽ። የሳራ ለሀበሻ ቤት እዚህ ጋር ትንሽ ይጨቃጨቁ ደስ ይለኛል። የግላቸው ችግር የለብኝም የሚባሉልኝ የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ እኔም አውሪው ሌላ ችግር የዛ ሄደሽ ስትፈታፈች እና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ራሳችሁ የምትደራረጉት ነው ታወራለች። ምን እኔ ችግር የለም። አውሪው ሌላ ስም ጠርተሽ አንደኛ ሰማይ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር ከመጡ ልትታረቁ እችን ነገር ጠይቅልኝ። ዶሮ አላት እዚሁ ዛሬ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አልሽ። እከሌና ከሌ ስም ጠርተሽ ተናገሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራም። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራሁ ነው የምና ካልተጠራሽ የሌላ ሰው ስም እንዳታነሽ። እኔ እና አንቺን ጨርሱ። አንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ አውቃለሁ ማን እንደሆንክ የት እንደምትኖር አንገትህን ይዤ እወረውራለሁ አልሽ። ለእኔ እኮ ነው የፎከርሽው፣ ለማንም አይደለም። የት ሳራ ለሀበሻ ቤት ገብተሽ ላይቭ ነው አሁን ሰይዶ ረባቆ ይሄን ነው ፈልገው ሰይዶ ረባቆ ይሄን ነው ፈልገው ሰይዶ ረባቆ ይሄን ነው ፈልገው ልታደርስልህ ለምትነግርህ እሷ አጠገብ ተጠንቀቅ በሉ። አራት ወር ከሆንሻል ኤምባሲ ሄደሽ እኔ እኮ እንደው ይሄ ለማን ነው ገሪ ተሰራው ምናምን እንጂ እኔ ወንድ ነኝ፣ ጀግና ነኝ፣ ፌስ ቱ ፌስ የምነጋገር ሰው ነኝ። ሙኒት ስሚኝ፣ ያቺን ለጆከር ነው። ቆይ ጆከር አንዴ ተጠንቀቅ በሉት። ለሱ ነው። ኦኬ ለዛ ነው ያለሽ እኮ። ስለዚህ ለሱ ነው ያንን ነው ላይፍ ላይ አይደለማ። ኦኬ በውስጥ ነው። ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩ። ደይቀው ስለዚህ ያንንም ላይፍ ላይ አይደለም። ኦኬ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። ገባሽ? የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? በዛ እኮ ነው። በምን ጉዳይ? በዛ ጉዳይ ተነጋግረናል።
አሁን መቋይ አረበናት ካለው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው ሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻቸው። ስለዚህ ፕሊዝ እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደይነ ተደይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆን ከአንተ ነው የምጀምረው። ታናሽ ሆነ ታናሽ ነ የመኩም ታናሽ ነ የአቡን አላቀለን እዚህ ጋር አልቃ ይግባ። ባለፈው እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙሊት ይቅርታ እሺ ረግጠሽ ወጥተሻል። ፓርላማውን ረግጠሽ ወጥተሻል ሙሊት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያን ነው ፓርላማ ረግጠሽ ወጥተሻል። ያልጠራ ነገር እኮ አለ። ሽማግሌ ያደርግ በቃ የራስን አትራይድና ትልልቅ ናቸው ማለት እኔ በቃ እችን ብቻ ልናገር ብዬ ነው። እኔ ችግር የለብኝም። ይሻላል እኮ በቃ ነገር ዘርገፍ እንዴ ምን ያደርጋል? አረ መኩ እኔ ላፈርስ አይደለም። እኔ ወዴት ምን ያክብራችሁ ነው የተቀመጥኩት። እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውዬው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ። ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም። ሰልችቶናል። እዚሁ እንትንሽን አንቺ ሙኒ ጥሩ ነው። ከሌ ተደረሰ ተብሎ ስትመጣ ጥሩ ነው። ዶክተር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ላሉ አረን ያለው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺን መቼም አንቺ ነሽ ገደል ልትከችኝ እንትን ያለች እኔ ገደል ልከች ስፈልግ ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት ከዘረዘርሽ ስም እየጠራሽ ዘርዝር። አንተ ብቻ ስማምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው ወንድሙ ምግብ ቤት እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር። እኔ ለአንተ ጠላት አይደለም። ኧረ ተይ እባክሽ። እህታችን ናት። በአንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልገው። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ። ፓርላማ በዚህ ነው አይደለም። እሱን ሳይሆን ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታል መጀመሪያ ቀን ስማ፣ ፓርላማ ረግጣ ወጣለች። ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይ። ናት ሙኒት የአንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ጆከር ላላ ስል ይቅር ብያለሁ። ላላ ስል ማለት አይደለም። ኧረ መኩዝም ብያለሁ አይደለም። ቆይ ማኛው ልክ አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዲ እሺ እንስማ። አዎ ይቅር በለኝ፣ እሱም ይቅር በይ ነው የሚላት። እንደዛ ነው ሞላ። እሱን ትርጉሙን ቶ በመድኃኒዓለም በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት
ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ላላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ፣ ላላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ፣ ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሳይድ ወረባቦ አንተ በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ፣ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባብለ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላው ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን፣ አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ ረኩኝ፣ ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይሳ ታዙ ነው። ቅነሳው ላይ ስለሌለውበት ብዬ ነው። ኧረ እኔ ለእኔ ይቅር ካልኩ ይቅር እኮ አለቀ፣ ተለያየ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር ስለ እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሞኒትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብርህ፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው በጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማቸው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ የማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷን ደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምትሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምትሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ በጣም 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 ደስ ብሎኛል። ኮሜንታተሮችም ታረቁ በውስጥ ኮመንት የምታረጉ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት። በዛን ችግር ጊዜና ታውቃለህ፣ ከዱባይ ጦርነት ስለነበረ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበርና ወደ ሙኒት ቢሮ ሄድ ነው እሷ ብዙ